እዚህ ቲክቶክ ላይ አንድ ኢየሱስ አምላክ ነው ብሎ የሚሞግተን የለም። አንድ ክርስቲያን ካለ ጸባይ ያለው ስነ ስርዓት ያለው በፒስ እናውራ። ታስወርዱኝ ለምንድን ነው የምታወርዱት? እሺ እኔም በፒስ ማውራት ፈልጋለሁ፣ ግን አሁን ችግሩ ምን መሰለ? ፖለቲካ ለመስራት አትሞክር። እሺ አሁን ቀጥ ብለን ኢየሱስ አምላክ የሆነበትን አንድ ጥቅስ ስጠኝ። ችግር የለውም እንስማማ። አንድ ጥቅስ ስጠኝ። አንድ ጥቅስ ይብሮ እሰማለሁኝ አይደል? ትሰማለህ? አንድ ጥቅስ ስጠኝ። በቃ ችግር የለውም ተስማምተን እናውራ። በጸባይ የሰራሁት ነገር የለም። እያወራን ያለ ነው የኢየሱስ ክርስቶስ አምላክነት። ከፈለክ በደንብ አሳየኝ። አንድ ጥቅስ ገብተዋል። እኔ በንጽጽሩ ውስጥ ያለው ሰው ነኝ። ደብል ስታንዳርድ ሳላደርግ በራሴ ቆሜ ያሳያሉ። ትልቁ ግን ዮሐንስ ምን በራስህም ቆም፣ በፈለግከው ቆም። ቋለም አይ ፖለቲካ የሰራ አትናገር። በራሴ ይወለቀ አልተናገርኩኝም። ይብሮ ምንድን ነው አልተናገርኩም። አይ ደብል ስታንዳርድ ስለ ራስህ ማንነት አትንገረኝ። ያውና የራስህን ማንነት እኔ እንዲህ ነኝ እኔ እንዲያ ነኝ ኢየሱስ እንዲህ ነው በለን። እኛ የምንፈልገው ኢየሱስ እንደዚህ ነው የሚለን ሰው ነው። እኔ እንዲህ ነኝ። እሺ ቀጥል ሂድ። አንተ ባነሳኸው በዛው መረጃ ጥሩ አምጥተሃልና ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ አንድ ኮሜንተሪ ይሰጠኛል። አንተ በፈታው የሚፈታ ኮሜንተሪ የመቀበል ግዴታ አለብን። አንድ አልሰጠም። ስለዚህ የለም ማለት ነው። በዚህ እንስማማ። መጽሐፍ ቅዱስ ላይ ቆይ አንድ ይቅርታ፣ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አምላክ ነው የሚል የባህሪ አምላክ ነው የሚል አንድ ትሰጠኛለህ? ኢየሱስ ክርስቶስ ግልጽ እኮ ነው። ያብ የሆነ ሁሉ የኔ ነው። አምጣሽ የኔ ነው ሲል ግልጽ ነው። አንተ አንድ እኛ አምጣ። አያችሁ የሚለው ምንድነው? ጋይስ ልባሪ ያው ተፍሲሩ ከቁርአኑ ጋር ከሐዲሱ ጋር ካልገጠመ ይጣላል። አንድ ኮሜንተሪ ሊሰጠናል። ብራዘር ይኸውልህ አዳምጥ። ተፍሲር ትሉናል። እኛን ደግሞ አዳምጥ። ቁርአን ከተፍሲርና ይኸውልህ ተፍሲር ከቁርአንና ከሐዲስ ጋር ካልገጠመ ይጣላል። እሺ አሁን እኛ እያለን ያለ ነው ያንተ አረቋ አንዴ አዳምጥ። ከመጽሐፍ ቅዱስ ጋር የሚስማማ ከሆነ እንቀበለዋለን። መጽሐፍ ቅዱሱ ላይ አንድ ቦታ ኢየሱስ ክርስቶስ አምላክ ነው የሚል አንድ ጥቅስ አለ፣ የባህሪ አምላክ መሆኑን የሚያሳይ አንድ ጥቅስ። ጥሩ አቋ አንተኛው ዝም በል አንተ በስነ ስርዓት እናውራ። እሺ ያኛው ልጅ ዝም በል ያለው ምንድነው? እዚች ጋር ኡስታዝ ወንድማችንን ምናምን ተው አንዴ ልሰጥ ነው። ኢየሱስ ላይ ስለዚህ ይሄንን ስላመልክልና ኢየሱስ ላይ ብቻ እኔ አላስወራም። ታውቀኛለህ? እኔ አላስወራም እንደዚህ ወንድማችን ምናምን ተው አምላኬ ብለህ እኮ ወንድማችን ምናምን አትበል። ቀጥታ ወደ ጥቅስ ግባ እና ታፈርሰዋለህ እኮ አንተ። እኔ ማውራውን ነገር ጎበዝ አይደል? ኖ አንድ ቤት ይላል ታፈርሰዋለህ። ችግር የለውም። አላፈርሰውም። ተው አላፈርሰውም። መጀመሪያ ልታፈርሰው ስለማለት እኔ ሳይገነባ ነው ማፈርሰው። የሚገርም ነገር አሁን አንተ ምን ታደርጋለህ መሰለህ? እኔ ፈሪ ነኝ። ይገርማል። በቃ አንድ ሰከንድ የምታወራው ጥቅስ ላይ ብቻ ነው። ጥቅስ ላይ ብቻ ትክክል ነህ አንተ። በጣም አንተ ጀግና ነህ እኮ የሚገርም አንተ በጣም ጀግና ነህ። አትፍራ። ጥቅስ ላይ ነው አንተ ጀግና ስለሆንክ ጥቅስ ላይ ነው። ሊሰጠን አይችልም። የኢብራሂም በቃ ይኸውላችሁ፣ አያችሁ መረጃ የለውም። ይሄ አይደለም መረጃ ጥቅስ ላይ ጥቅስ ላይ ቁም። ሮሜ 9 ስጠው አንተኛው ዝም ብሎ ኦኬ እሱ አይችልም። 800 እሰጥሃለሁ። 800 አንድ ጥቅስ አሰጠኝ። ጥቅስ ላይ ቁም። እስካሁን ካብረን እናድራለን። አንድ ጥቅስ ይኸው በጣም ምዕራፍና ቁጥር በዚህ ተማማንን አይደለ? አንድ ኮሜንታሪ ቸርች ፋዘር ሲፈቱበት በዛ መንገድ የለም። እናመሰግናለን። ኦኬ ምክንያቱም ባይብሉን ስለማያውቁት ማለት ነው። አያውቁትም። አሁን ጥቅስ አንድ ጥቅስ ነው የማያውቁት። አያውቁትም። ስለማያውቁት እኮ ነው የምነግርህ። እኔ ነኝ የማስተምራቸው። እኔ ኢብራሂም ነኝ የማስተምራቸው። የሚገርምህ እኔ ኢብራሂም አስተምራቸዋለሁ። ቸርች ፋዘር ሰን ስለዚህ ካላህ ጋር አሁንና ቀጥል። የመጽሐፉ ባለቤቶች ጠይቅ ሲል ካላህ ጋር እኔ አስተምርልሃለሁ። ቸርች ፋዘር የምትላቸው ራሱ ነው ያስተምርልሃለሁ። ና አሁንና ና ጥቅሱ ላይ ና። ኢብራሂም አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ኡስታዝ እንዴት ነህ? ሰላም ነህ? አንዴ አስገቡት፣ መልሱት አንዴ። ሮሜ 9 ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? እንዴት ነህ? ሰላም ነው? መልሱት አንዴ ዴቪድ ሮሜ 9:5 አንብበው። ቆይ አንተ ተረጋጋ እስኪ። ቆይ ተረጋጋ አንተ። ዴቫላ አንዳንድ አሳይና ግባ።
መቼም አይገባም። በቃ ሌላ ሰው ጋር እንቀጥል። ኡስታዝ አልጨረስንም ለመሰለ አንዴ አስተረጋጋ በእንዲያንተ ሰው አውርቶ እስከሚጨርስ። ኦኬ ቀጥል ከኢብራሂም ጋር። እሺ ኢብራሂም አዋራው። አረ ይሄ አድርቅ ነው፣ ምንም አያዳምጥም ኡስታዝ። ቀደም አሰልችቶኝ ነው የወረደው። ኦኬ በቃ ያሳስገባው ለምን ራስህን የማትሰማው? በልዝም በለው አሁን በእሺ አንተ ምን እናውራ? እየተደማመጥን እናውራ። የራስን ትርጉም ሳይሆን በመጽሐፍ ቅዱስ እናውራ። የግሪኩን የማትቀበል ሰውዬ እንዴት አድርጌ ላውራ? እንዴት አድርጌ ንጽጽር አንድ ስቴፕ አድጓል። እንዴት አድርጌ ነው ካንተ ጋር መጽሐፉን እኮ ነው እኔ በመጽሐፉ ላይ እያወራሁ እንዴት አድርጌ ላውራ ካንተ ጋር ቤኪ? ንጽጽር እኮ አንድ ስቴፕ አድጓል። ግሪክ ምናምን እያለ ነው። አንተ ጋር እንዴት ታወራለህ? አይደል የፈለከው እኮ ገባኝ። ግሪኩ ላይ ካላወራን እንዴ ግራመር አለው። አንድ ነገር ግራመር አለው፣ የቋንቋዊ ሙግት አለው፣ የሰዋሰዋዊ ሙግት አለው እና እሱን ደግሞ አልቀበልም አለ። አሁን እኮ ማስረጃ እየተጠየቀ ራሱ የኔን አስተሳሰብ ግሪክኛ ትችላለህ አልቀበልም እያለ ስለሆነ እኔ መጽሐፍ ቅዱሱ ላይ አንዴ ተረጋጋ። አታዳምጥም እንዴ? እያዳመጥኩ እኮ ነው። ግሪክኛ ትችላለህ? አልችልም። በቃ ስለዚህ አትመጣጠኑም ማለት ነው ለውይይት። ጥያቄ ካለ መጠየቅ ነው ያለበት። ጥያቄ ጠይቀህ ተወርዳለህ ማለት ነው። ኖ አይደለም እኮ ቋንቋ አለ። አሁን እሱ የኮምፓራቲቭ ሪሊጅን እንትን ነው፣ ስቱደንት ነው። ስለዚህ በመጽሐፍ ቅዱስ በአማርኛ እያወራን ነው አይደለ? ኦኬ በቃ ማለት ጥያቄ ካለ ጠይቀው። ጥያቄ ካለ ለውይይት ግን አትመጣጠኑም። ደረጃ አይደለም። በአማርኛ ነው በእንግሊዘኛ ነው እያወራ ነው ያለ ነው። አረ ቢስሚላህ ሰውዬ ይብቃው። እንግዲህ እንትን ካለ አውርዱትና እዛ ቁጭ ይበል። ይሄ እንደዚህ ለጭቅጭቅ ጊዜ የለንም። ሙቀት ላይ ዴቭ ሰላም ብያለሁ። ወሂድ ሰላም ብያለሁ። እንዴት ነህ? ደህና ነው ወይ? አለውኝ። ለምንድን ነው የሚያስወርዱኝ? እኔ ግራ የገባኝ ነገር ለምንድን ነው ተው እሱን ተውና፣ ኧረ ወደዚህ እኔ ነኝ ያስመጣው። በቃ አሁን ተው፣ ወደ ኋላ የነበረውን ተውና፣ ወደ ኋላ የነበረን ተውና ወደ ፖይንት ልንገባ ነው። አመሰግናለሁ ኢብሮ። እሺ ኢብራሂም ማይክ ከፈትልኝ። ቆይ አንዴ ተረጋጋ። ከሱ ጋር ከመውራት ቆይ አንዴ። እሱ አልቻለ፣ እሱ አቅቶታል። ወሂድ ኦኬ። እንደዚህ አይነት ከሆነ ለፖለቲካ ከሆነ የመጣ በቃ ላወርድ ነው። አይደለም ፖለቲካ አይደለም። ውረድ። እሱ አልቻለም ምናምን ትላለህ እንዴ? ደግሞ ምን አትወዳደሩም እንጂ እኔማ አንድ ነገር ልነግርህ ነበር የፈለጉት። ከዛ ለሱ ልሰጥህ ነበረ። አቅቶት አይደለም ላግባባችሁና ከዛ በኋላ ወደ እሱ ልትሄዱ ነበር ያስገባው። መልክ ለመስራት ከሆነ አትምጣ እንደዚህ ማለት። ሌላ ሰው አስገቡ። ኢብራሂም እሺ ኡስታዝ አስገቡ። እሺ ሰው አስገቡ። ቅድምም እኮ ያላግባባን ይሄ ልክ ልናወራ ጥቅስ ላይ እናወራ ስለው ወንድማችን ምናምን እንደዚህ ነው በቃ የሚያወራው። እና እንዴት አድርገን እናወራለን ከእንደዚህ አይነት ሰው ጋር? ይከብዳል። እንደ ህፃን ከሆነ የሚያወራው። አሁን እኔ ምንድነው ላግባባችሁ ነው። ከዛ በኋላ ራሳችሁ ታወራላችሁ። አሁን ቸርች ፋዘርስ ስላለው ነገር በተወሰነ እንድትግባቡ ስለፈለኩኝ ነው። ግን መጥቶ እሱ አቃተው ምናምን ነገር ይላል። እንኳን ላንተና ለአስተማሪዎችም ራሱ አይመለስም። ኢብራሂም ቶ እሱ ነው ፉከራውን ቶ ሌላ ሰው ገብቷል መሰለኝ። ኡስታዝ ቀጥል። ኦኬ ማን ገብቷል? አጠገብህ በኩሪ የሚለው ክርስቲያን ነው። በኩሪ አለ? አሎ እንዴት አናችሁ? እንዴት ቆያችሁ? ሰላም ነው እግዚአብሔር ይመስገን። እንዴት አላችሁ? በቃ በተረጋጋ መንፈስ ኢብራሂም የሚጠይቀን ጥያቄ አስተናግደው። ጀስት ለጭቅጭቅ ለምናምን ነገር ሳይሆን እውቀት ላይ ሐሳብ ላይ መሞገት ከቻልክ እውቀቱ ካለ መሞገት ትችላለህ። ኢብራሂም ያነሳው ነገር ምንድነው? በመጽሐፍ ቅዱስ ውስጥ ኢየሱስ አምላክ ነው ወይም የባህሪ አምላክ ነው የሚል የለም የሚል ክሌም እንትን ብለዋል አቅርበዋል። ይሄንን ነገር መቋቋም ትችላለህ? አንደኛ ዮሐንስ ምዕራፍ 5 ከቁጥር 20 ክፈት። በቃ አሁን ኢብራሂም ቀጥሉ። እሺ ደግና እሺ ኡስታዝ ጀዛከላ ኸይር ኡስታዝ። እንደዚህ አይነት ሰው ነው የምንፈልገው። አብርሃም ሚት አርገባ ጀግና በጣም ነው የማመሰግነው። በቃ እንደዚህ ነው እሺ የምንፈልገው። በቃ ኮንፊደንስ ያለው ጀግና ሰው እንደዚህ ነው። በቃ ወደ ቃሉ እሺ ትክክል። እሺ እኔ ራሱ ማውራት የለብኝ። የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦና እንደሰጠን። ኦኬ አንተ አንብብና አስረዳ። ጥያቄ ጠይቃለሁ። ሂድ ቀጥል። ለምን አነበዋለሁ? ሂድ
ቃሉን አንብብና ስለ ቃሉ ነው የምንነጋገረው አይደል? ቃሉን አንብብና ኖ ያልገባ ቃሉን አስረዳ። ጥያቄ ጠይቃለሁ። ሂድ ማንበብ ትችላለህ አይደለ? አንብብ። በቃ እሺ፣ አታነበውም? ፈቃደኛ አይደለም። ማስረጃህን እንዴት ብለን እንቀበለው? እንዴት ነው የምንቀበልህ? አማርኛ አስረዳን እኮ አስረዳን። ማንበብ የምትችል ከሆነ አንብብ። እሺ ላንብብ። ማንበብ የምችል ከሆነ ላንብብ። የእግዚአብሔር ልጅ እንደመጣ ግር ያለ ነገር ካለ እሺ ላንብብልሽ። የእግዚአብሔር ልጅ እንደመጣ ልብ አድርጉ። እግዚአብሔር አልመጣም። የመጣው የእግዚአብሔር ልጅ ነው። የእግዚአብሔር ልጆች ደግሞ ነቢያት ናቸው። ስለዚህ የእግዚአብሔር ልጅ የመጣው እግዚአብሔር አይደለም። እሺ አስረዳን። እንዴት ነው? እሺ አስረዳን። እሺ ምን ይላል? ሙሉ ቃሉን አንብብ። አንተ ቃል በቃል እንድተረጉም ሳይሆን መጨረሻ ላይ አንብበ ጨርሰህ እንድተረጉምልኝ ነው የምፈልገው። የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛም በሆነው በእሱ አለን። እሱም ልጁ ኢየሱስ ክርስቶስ ነው። እሱ እውነተኛ አምላክና የዘላለም ሕይወት ነው አለ። ይሄ አብ ነው። ስለዚህ አሁን እንስማማ። እዚህ ላይ እንጀምር። ከመጀመሪያው እንደዛ እንሂድ። እርሱም እያለ አብ ነው። ከዚህ ይጀምራል ጥቅሱ። ከዚህ ነው የሚጀምረው። ይታያል። ከዚህ ይጀምራል ጥቅሱ። የእግዚአብሔር ልጅ ማን ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ። እሺ እግዚአብሔር ማን ነው? እግዚአብሔር ነው የመጣው ወይስ የእግዚአብሔር ልጅ ነው የመጣው? እንዴ እግዚአብሔር ነው እንጂ የመጣው። ልጁ እኮ እግዚአብሔር መጣ። የት አለ እግዚአብሔር? አንድ ጥቅስ ስጠኝ። ባይብል ላይ ሄደ እግዚአብሔር መጣ የሚል አንድ ጥቅስ ስጠኝ። ችግር የለውም። አንድ ጥቅስ ብቻ ይበቃኛል። እግዚአብሔር መጣ የሚል እኔ እያልኩ ያለሁት እኮ ስማ፣ አንተ እያልክ ያለውን አይደለም የምፈልገው ነው። ተረጉምልኝ የምፈልገው በመጽሐፍ ቅዱስ አታምንም። መጀመሪያ ደረጃ አይደለም አትቀበልም። አላምንም። የምቀበለውን እቀበላለሁ፣ ማልቀበለውን አልቀበልም። ፐርሰናል የሆኑ ነገሮችን ተውና ወደ ነጥቡ ስማ። ማነው ተረጋጋ። እናንተ ፐርሰናል የሆኑ ነገሮችን ትተህ ወደ ፖይንቱ ብቻ ለመሄድ ሞክር። ፐርሰናሊ እንትን አትበል፣ አታክ አታድርግ። ፐርሰናሊ አታክ አይደለም። መልካም ስራ እኛም ቃሉ ላይ እየተነጋገርን ያለ ነው። ሌላ ነገሮች መግባት አልፈልግም። እየተበሳጨማ እንደዚህ አታወራም። ሌላ ሰው አስገቡ። እየተናደድክ እንደዛ ከሆነ ጥሩ አይደለም። እንትኑ ሞቲቭ ሌላ ሰው አስገቡ። ምን የሚያናድድ ነገር እኮ የለም። ጥያቄ ነው የጠየቀህ። እየተናደድክ እየተበሳጨ ታወራለህ። በዛ ላይ ደግሞ ፐርሰናሊ አታምንበትም እንትን አትልበትም ከምትል ፖይንቱን ብቻ ቱ ዘ ፖይንት። አንደኛው ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ያለውን ሞግት ያቀረብከውን ጥቅስ ስለምንድን ነው የሚያወራው የሚለውን ከአንጓው ጀምሮ የእግዚአብሔር ልጅ እንደመጣ ከሚለው ኢብራሂም ሊያስረዳ ነው። እዛ ላይ ፖይንት ካለ ተገባለህ፣ ከሌለ ደግሞ ትተዋለህ ማለት ነው። ኢንሻአላህ አትናደዱ፣ አትበሳጩ። ምንም ያናድድ የሚያበሳጭ የለም። ፐርሰናሊ አታክ አታድርጉ። ስለዚህ ፐርሰናሊ አታክ አረጋችሁት እኔ ማለ ይገባለሁ። ጀዛከላህ ኡስታዝ። ክርስቲያኖች ፈልጉ ሰዎች ካላችሁ ግቡ። ሂድ አስገባ ኢብራሂም። እሺ ወይ መናገር ጥቅሱ ላይ እናውራ። በኩሪ አሁን በቃ ጥቅሱ ላይ ብቻ እሺ። ንግግር አሁን እንደተናገርከው መጀመሪያ ለማወቅ ለመነጋገር ለመረዳት ነው አይደል የገባን? አዎ ትክክል፣ እንደዛ ነው። ስለዚህ እንደዛ ከሆነ ደግሞ ጥያቄ ድረስ ማለት ነው ኮንቨርሴሽን እያደረግን እስካለ ድረስ መነጋገር ይኖራል በመሀል። አንተም እየገባ ነው፣ እሱም እያወራ ነው። እኔ ስናገር የንዴት ቃል አትበል። እኔ ስናገር ከኔ ሲወጣ እሺ በቃ እሺ። አሁን ጥቅሱ ላይ እንቀጥል። እሺ እናስተካክላለን። እሱ ኡስታዝ ሊያስማማን ነው የገባው። እሺ አሁን እስቲ ጥቅሱ ላይ የእግዚአብሔር ሌላ ሰው አይገባ። ማንም አልገባም መሀላችን። እንዴ ምን ሆነ ነው በኩሬ? እንዴ አንተ እኮ ፐርሰናል ስላደረከው ነው ጉዳዩን። አሁን ጥቅሱ ላይ እንግባ። ወይኔ አሁንም እየገባህ ነው። እባክህ ወደ ጥቅሱ እንግባ። እሺ እኔ ልል የፈለግኩት በዚህ ጥቅስ ላይ ማለት ነው። ይህ ጥቅስ አሁን አንተ ኮንቴክስቱ በእናንተ ነው እየፈታ ያለ። እኔ በናሴ ልፍታልህ ላስረዳሽ። በቃ እኮ ፍታ እኮ አስረዳ ስለ እኮ እምቢ አልከኝ። ይኸው አስረዳና ከዛ ትጠየቃለህ። የእግዚአብሔር ልጅ እንደመጣ እውነተኛ የሚሆነውን እናቅ ዘንድ ልቦናን እንደሰጠን እናውቃለን። የእግዚአብሔር ልጅ የተባለው ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እሺ እንቀጥል። እውነተኛም በሆነው በእርሱ አለን። እውነተኛው ማን ነው? ጌታችን አሁንም ኢየሱስ ክርስቶስ ነው።
ቀጥሎ ምን ይላል? እርሱም ልጁ ኢየሱስ ክርስቶስ ነው። ከዛን ስለማን ነው የሚገልጸው? እርሱ ማን? ከላይ ያለው ኢየሱስ ክርስቶስ አምላክ እና የዘላለም ሕይወት ነው ይላል። ከዚህ በላይ ቃሉ ይናገራል ማለት ነው። አማርኛ ነው ቃሉ። እንደዚህ ጨረስ? እኔ ጨርሻለሁ። በጣም አሁን የፈታኸውን ጥቅስ ደግሞ ጥያቄ አለና ሚውትህን አንሳና ትጠይቃለህ። እንደዚህ ነው ደስ የሚለኝ እኔ። የመጣው የእግዚአብሔር ልጅ ነው ወይስ እግዚአብሔር ነው? እግዚአብሔር ልጅ ነው። ኢየሱስ ክርስቶስ እኮ እግዚአብሔር ነው። እንዴ የመጣ ጥያቄ ጠየቅኩ መለስ። የመጣ የእግዚአብሔር ልጅ ነው እግዚአብሔር ነው? ሰላም አለይኩም። ኧረ እባካችሁ ወአለይኩም ሰላም። እንዴ ምን ሆናችሁ ነው? እያወራን አይደል እንዴ? እሺ የመጣው የእግዚአብሔር ልጅ ነው ወይስ እግዚአብሔር ነው? ሄደ አይሽ ይመቻችሁ። እና በቃ እንደዚህ ነው ክርስትና መልስ የለውም ስንላችሁ በምክንያት ነው። ኢየሱስ አምላክ ነው ትላላችሁ፣ አንድ ጥቅስ አትሰጡንም። በቃ ኢየሱስ እኛ ኢየሱስ ባይብል በነገራችሁ ላይ ማለት ነው አንድ ነገር ልንገራችሁ። ባይብል ላይ ብዙ አማልክቶች አሉ፣ ብዙ ጌቶች አሉ። ከነሱ መካከል ኢየሱስ አንዱ ነው፣ ሙሴ አንዱ ነው። ተግባባን? ጌታ ተብሏል፣ አምላክ ተብሏል። ሙሴ ዮሴፍ ጌታ ነው፣ ነቢያት አምላክ ተብለዋል ምናምን። የአማልክት አምላክ የተባለ የባህሪ አምላክ የተባለ ግን ባይብል ላይ የለም። አንድ ጥቅስ ነው የምነግራችሁ። አንድ ጥቅስ እኮ በቃ ክርስቲያን የተባለ መምህሮች ምናምን ተሰብስባችሁ ብትመጡ አንድ ጥቅስ አታመጡ ነው የምላችሁ። ኢየሱስ የባህሪ አምላክ ስለመሆኑ አንድ ጥቅስ እኮ ነው በቃ የለም። ተስፋ ቁረጡ በቃ ምንም እንትን እንዳትሉ። በቃ ይሄ የምትኮሩበት በቃ ኢየሱስ አምላክ ነው ምናምን የለም። አንድ ጥቅስ የለም እኮ ነው በቃ አንድ ጥቅስ በቃ አንድም ጥቅስ። ስለዚህ ካለ ኑ ግቡ። አለ የምትሉ ጀግኖች ካላችሁ ኑ ግቡ። ያው ሜዳውን ፈረሱ በግላጭ ነው የተከፈተው። ተግባባን? አንድ is there any Christian አንድ በቃ እኔ ልዝጋ በቃ ያው ከዚህ በኋላ መትመጡም አይመስለኝም።